YouTube ኢትዮጵያ ውስጥ ይከፍላል። አዎ YouTube ኢትዮጵያ ውስጥ ይከፍላል። በዚህ ቪዲዮ ሁለት ሜን ሐሳቦችን እናያለን። የመጀመሪያው YouTube ላይ ተከፋይ ለመሆን ምን መስፈርቶችን ማሟላት እንዳለባችሁ ነግራችኋለሁኝ። ሁለተኛ ደግሞ YouTube እንዴት ነው የሚከፍለን የሚለውን ሐሳብ አጠቃላይ እንዴት እንደሚከፍለን መንገዱን ስርዓቱን እያንዳንዱን ነገር በሚገባ አስረዳችኋለሁኝ። አብራችሁን ቆዩ። ከዛ በፊት ግን ቻናሌ እንደምታዩት 5000 ሰብስክራይበርስ ደርሰናል። ሁላችሁንም በጣም ማመሰግነው ቴንክ ዩ ማለት ፈልጋለሁኝ። እና ደግሞ ማኒታይዝ ማድረግ ያለሁኝ ቴንክ ዩ በጣም ሁላችሁንም አመሰግናለሁኝ። ይሄን ቪዲዮ እንደነገርኳችሁ በሁለት ሴግመንት ነው የምንከፍለው። የመጀመሪያው YouTube ለመከፈል ምን መስፈርቶችን ማሟላት አለብን የሚል እናያለን። በሁለተኛ ደረጃ ደግሞ YouTube እንዴት ነው የሚከፍለን የሚለውን ደግሞ እናያለን። የመጀመሪያው YouTube ላይ ተከፋይ ለመሆን አራት አይነት ምርጫዎች አሉ። አንዱን ማድረግ ማትችሉ ከሆነ ሌላ አማራጭ አለላችሁና አራት ምርጫዎች አሉ። እነሱ ልንገራችሁ። የመጀመሪያው ምንድነው 1000 ሰብስክራይበርስ እና 4000 ሰዓት ማግኘት የምትችሉ ከሆነ 4000 ፐብሊክ ዋች አወር ማግኘት የምትችሉ ከሆነ YouTube ላይ ገንዘብ መስራት ትችላላችሁ። ሁለተኛው ደግሞ 500 ሰብስክራይበርስ እና 3000 ሰዓት ማግኘት የምትችሉ ከሆነ እንዲሁ በሁለተኛ አማራጭነት YouTube ላይ ማኒታይዝ ማድረግ ትችላላችሁ። የመጀመሪያውን ማሟላት የማትችሉ ከሆነ 1000 ሰብስክራይበርስ እና 4000 ሰዓት ማግኘት አልችልም ከባድ ነው ለኔ ካላችሁ ሁለተኛው አማራጭን መጠቀም ትችላላችሁ። እሱ ማለት 500 ሰብስክራይበርስ እና 3000 ፐብሊክ ዋች አወር ማግኘት ከቻላችሁ YouTube ላይ ማኒታይዝ ማድረግ ትችላላችሁ። ሁለቱንም ደግሞ ማድረግ ማትችሉ ከሆነ በሶስተኛ ደረጃነት 1000 ሰብስክራይበርስ እና 10 ሚሊዮን የሾርት ቪውዎችን ማግኘት ከቻላችሁ እንዲሁ YouTube ላይ ማኒታይዝ ማድረግ ትችላላችሁ። ሶስቱንም ደግሞ ማሟላት ማትችሉ ከሆነና ለኔ ከብደኛል ብላችሁ የምታስቡ ከሆነ በአራተኛ አማራጭነት YouTube አስቀምጦላችኋል። እሱም ደግሞ በ500 ሰብስክራይበርስ እና በ3 ሚሊዮን የሾርት ቪውዎች በ90 ቀን ውስጥ ማለት ነው 3 ሚሊዮን የሾርት ቪውዎችን በ90 ቀን ውስጥ ማግኘት ከቻላችሁ YouTube ላይ ማኒታይዝ ማድረግ ትችላላችሁ። ሪኳየርመንቶቹ እነዚህ ናቸው አራት የነገርኳችሁ ማለት ነው። እነዚህን አሟላችሁ ማለት ግን ቀጥታ YouTube ላይ ገንዘብ መስራት ትጀምራላችሁ ማለት አይደለም። YouTube ላይ ገንዘብ ለመስራት 3 ስቴፖችን መከተል አለባችሁ። እነዚህ ሪኳየርመንቱን ካሟላችሁ በኋላ እነዚህ 3 መንገዶች ስትጨርሱ ነው YouTube ላይ ገንዘብ ለመስራት ብቁ የምትሆኑት። የመጀመሪያው ምንድነው ስክሪን ጋር እንደምታዩት የዩቲዩብ ተርሞችና ኮንዲሽኖችን መቀበል መቻል አለባችሁ። የዩቲዩብ ህግና ደንቦች አሉ። እነሱን አንብባችሁ YouTube አክሴፕት እንድታደርጉ ጽሁፍ ይልክላችኋል። እነሱን ጽሁፎች አንብባችሁ አክሴፕት ማድረግ አለባችሁ። ሁለተኛ ደግሞ የአድሰንስ አካውንት እንድትፈጥሩ YouTube ይጠይቃችኋል። አድሰንስ ማለት ከቪዲዮ በኋላ ላይ መጣበታለሁ ምን ማለት እንደሆነ አድሰንስ አካውንት እንድትፈጥሩ ይጠይቃችኋል። አድሰንስ አካውንት ከፍታላችሁ። አድሰንስ ማለት ጀስት YouTube ላይ የምትሰሩትን ገንዘብ የምትቀበሉበት ወይም ደግሞ ባንክ አካውንታችሁ ማለት ነው። YouTube ገንዘቡን የሚከፍልባችሁ በአድሰንስ አማካኝነት ነውና አድሰንስ ማለት ያው ባንክ አካውንት እንደማለት ነው። አድሰንስ አካውንት እንድትከፍቱ YouTube ይጠይቃችኋል። ሁለቱን ነገሮች ከጨረሳችሁ በኋላ ደግሞ በሶስተኛ ደረጃነት YouTube ቻናላችሁን ሪቪው ያደርገዋል። ያ ማለት YouTube ካምፓኒው እናንተ የምትለቁት ቪዲዮ የራሳችሁ መሆኑን ማረጋገጥ ይፈልጋል። ስለዚህ ቪዲዮአችሁን ሪቪው ያደርገዋል። ታይትላችሁን፣ ዲስክሪፕሽናችሁን፣ ታምኔላችሁን ጠቅላላ ስለ ቻናላችሁ ጠቅላላ ነገሩን YouTube ይገመግመውና የምትሰሩት ቪዲዮ ራሳችሁ ኦሪጂናሊ ራሳችሁ የሰራችሁት ቪዲዮ ከሆነ YouTube ገንዘብ ለመስራት ብቁ ናችሁ ብሎ ኢሜል ያደርግላችኋል። ከዛ በኋላ ገንዘብ መስራት ትጀምራላችሁ ማለት ነው። በዚህ አማካኝነት ነው YouTube ላይ ገንዘብ ለመስራት ብቁ ምቆኑት ማለት ነው። ሪኳየርመንቱን ካሟላን በኋላ የዩቲዩብ ፓርትነር ፕሮግራም አባል ሆንም ማለት ነው። ስለዚህ አሁን ደግሞ ወደ ሁለተኛው ሴግመንት እንሂድና YouTube እንዴት ነው የሚከፍለን የሚለውን ዲቴል እንይ። YouTube ከ6 አይነት በላይ በሆኑ መንገዶች ነው የሚከፍለን ገንዘብ። እንደ ሜምበርሺፕ ሊሆን ይችላል፣ እንደ ሱፐር ቴንክስ ሊሆን ይችላል፣ ኦር ደግሞ በፕሪሚየር ሊሆን ይችላል፣ እንዲሁም ደግሞ በዋች ፔጅ አድስ በጣም ብዙ አይነት መንገዶች አሉ። አፍሊት ማርኬቲንግ እና የሚባሉና በእነዛ አማካኝነት ነው YouTube የሚከፍለን። በዚህ ቪዲዮ ግን ብዙ ክሬተሮችን ሀሪፍ ብር የሚያስገኘውን ዋች ፔጅ አድስ የሚባል የማስታወቂያ አይነት አለ። ጀስት ማስታወቂያዎችን ቪዲዮአችሁ ላይ በማስገባት የምታገኙት ገንዘብ እሱ ነው። የሱ የምታገኙበት የአንዱ የማስታወቂያ አይነት ነው ዋች ፔጅ አድስ ማለትና ብዙ ኮንተንት ክሬተሮች ሀሪፍ ብር የሚሰሩት ከተለያዩ መንገዶች ይልቅ በዋች ፔጅ አድስ ስለሆነ በዚህ ቪዲዮ ዋች ፔጅ አድስን ፎከስ አድርገን ነው የምናየው። አክቹአሊ መረዳት ያለብን ነገር YouTube ሳይሆን የሚከፍለን ካምፓኒዎች ነው። ብዙ ኮንተንት ክሬተሮች የማይረዱት ነገር ይሄ ነው። ኮንተንት ክሬተር ሆነው YouTube ላይ ሲመጡ ቪዲዮዎችን ሲሰሩ ቪዲዮዎችን ፕሮዲዩስ ሲያደርጉ ቪዲዮዎችን ስለሚለቁ ብቻ YouTube ገንዘብ የሚከፍላቸው ይመስላችኋል። ግን እንደዛ አይደለም። በቪዲዮአችሁ መካከል ማስታወቂያዎችን በማስገባት ነው YouTube ገንዘብ የሚከፍላችሁ። የተለያዩ ካምፓኒዎች አሉ። እነዛ ካምፓኒዎች ወደ Google Ads ሲመጡና ለGoogle Ads እኛ ማስታወቂያ ማሰራት እንፈልጋለን YouTube ላይ ይሄን ያክል በጀት አለን ብለው ለGoogle Ads ይነግሩታል። Google Ads ደግሞ የነሱን ማስታወቂያ ይወስድና YouTube ጋር ኮላቦሬት በማድረግ YouTube ላይ ማስታወቂያውን እንዲካሄድ ያደርገዋል። Google AdSense ሳይሆን Google Ads የሚባል ካምፓኒ አለ።
ጉግል አድስ ማለት ደሆል አጠቃላይ ጉግል ላይ ያሉ ማስታወቂያዎችን የሚያስኬድ ድርጅት ነው ስለዚህ ካምፓኒዎች ወደ ጉግል አድስ ሄዱና ማስታወቂያ ማሰራት እንፈልጋለን ዩቲዩብ ላይ ብለው ጉግል አድስን ኮንታክት ያደርጉታል ጉግል አድስ ደግሞ የማስታወቂያውን አይነት የት ቪዲዮ ጋር መሄድ እንዳለበት ምናምን ያጣራና ገንዘቡን ማኔጅ ያደርግና ወደ ዩቲዩብ ያስተላልፋል ዩቲዩብ ቪዲዮ ላይ ማስታወቂያው ይገባል ማለት ነው እንደዚህ ነው በዚህ መልኩ ነው ማስታወቂያው የሚገባው ሰው ዩቲዩብ ላይ ደግሞ ማስታወቂያ ከገባ በኋላ ዩቲዩብ ፕላትፎርሙ 45% የሚሆነውን ሬቬኒው ወይም ደግሞ 45% የሚሆነውን ገቢው ለራሱ ለካምፓኒው ያስቀርና 55%ን ደግሞ ለክሬተሩ ይሰጣል ማለት ነው ሰው ዩቲዩብ ደግሞ የሚከፍልበት መንገዱ መጀመሪያ ከጉግል አድስ ይቀበላል ከዛ በኋላ ዩቲዩብ ካምፓኒ ይቀበላል ከዩቲዩብ ቀጥሎ ደግሞ ጉግል አድሰንስ የሚባል ካምፓኒ አለ ጉግል አድስ ሳይሆን ጉግል አድሰንስ የሚባል ካምፓኒ አለ ቅድም የነገርኳችሁ ማለት ነው ጉግል አድሰንስ ማለት ደግሞ ጉግል ላይ ያንዳንዱ ፔመንት ብር የሚከፍላችሁ ድርጅት ማለት ነው ስለዚህ ዩቲዩብ ደግሞ ለጉግል አድሰንስ ብሩን ያስተላልፍና ጉግል አድሰንስ ለእናንተ በስዊፍት አማካኝነት ኢትዮጵያ ውስጥ የምትሆኑ ከሆነ በስዊፍት አማካኝነት ገንዘቡን ያስተላልፍላችኋል ከኢትዮጵያ ውጭ የምትኖሩ ሰዎች ደግሞ ካላችሁ በተለያዩ አማራጮች በፔፓል ሊሆን ይችላል እንዲሁም ደግሞ የተለያዩ አማራጮች አሉ እነሱን በመጠቀም ገንዘቡን ወደ አካውንታችሁ ያስገባላችኋል ማለት ነው ሶ the whole ሲስተሙ እንደዛ ነው መጀመሪያ ካምፓኒዎች አሉ እነዛ ካምፓኒዎች ማስታወቂያ ለማሰራት ጉግል አድስን ያወሩታል ጉግል አድስ ደግሞ ማስታወቂያውን ወደ ዩቲዩብ ይልከዋል ዩቲዩብ ደግሞ ማስታወቂያውን ካስገባ በኋላ ወደ ጉግል አድሰንስ ገንዘባችሁን ያስተላልፍና ጉግል አድሰንስ ደግሞ ወደ ሎካል ባንኮች ወደ ምትሮዱበት ሀገር ወዳሉ ባንኮች ገንዘቡን ያስተላልፍላችሁና ገንዘቡ ወደ እናንተ ይደርሳል የሰራችሁትን ብር ተከፋይ ትሆናላችሁ ማለት ነው ዩቲዩብ ይሄን መንገድ ተከትሎ ነው እናንተ ገንዘብ የሚሰጣችሁ የሰራችሁትን ማለት ነው ሰው መረዳት ያለባችሁ ነገር ምንድነው ዩቲዩብ ላይ ቪዲዮ ስትለቁ ጀስት ዝም ብላችሁ ቪዲዮ ፕሮዲዩስ ያደርጋችሁ ስለምትለቁ አይደለም ዩቲዩብ የሚከፍላችሁ በተዘዋዋሪነት ውጭ ሀገር ላለ ለሆነ ካምፓኒ ማስታወቂያ እየሰራችሁ ነው ማለት ነው ስለዚህ አሁን ለምሳሌ እኔ ይሄን ቪዲዮ እየሰራሁኝ በዚህ ቪዲዮ ላይ ሚድሮል ማስታወቂያዎች ይገባሉ በየማሉ ማስታወቂያዎች ይገባሉና ያን ማስታወቂያ ስላስገባሁኝ ነው ዩቲዩብ ገንዘብ የሚከፍለኝ ሶ ለዩቲዩብ ሳይሆን እየሰራ ያለሁት በተዘዋዋሪነት ውጭ ሀገር ላለ ለሆነ ካምፓኒ ለኮካኮላ ለአፕል ለሳምሰንግ ወር ለሆነ ብቻ ካምፓኒ እየሰራሁኝ ነው የሱን ማስታወቂያ እኔ ቪዲዮ ላይ ያስኬድኩኝ የኔ ኦዲየንሶች የሱን ማስታወቂያ ያዩት ስለሆነ ያስተዋወኩለት ስለሆነ ነው ማለት ነው ካምፓኒው ለኔ ገንዘብ እየሰጠኝ ያለው ማለት ነው ስለዚህ ዩቲዩብ በመሃል ምንድነው የሚያደርገው ማስታወቂያ የሚያሰሩ ድርጅቶችንና ክሬተሮችን ወይም ቪዲዮ ፕሮዲዩስ የሚያደርጉትን ሰዎች ያገናኝና በፕላትፎርሙ አማካኝነት 45% ሪቬኒውን ይወስዳል ማለት ነው ሶ ሌላ መረዳት ያለባችሁ ነገር ደግሞ ጉግል አድሰንስ ላይ ጉግል አድሰንስ አካውንት ስትፈጥሩ ሁለት ነገሮች አሉ እሱ ምንድነው ጉግል አድሰንስ የእናንተን ሪሎኬሽን ማወቅ ይፈልጋል ስለዚህ ሪሎኬሽናችሁን ለማወቅ ወደ ምትኖሩበት ሀገር ፖስታ ይልክላችኋል ገንዘብ ሰርታችሁ ልክ $10 ስትደርሱ ፖስታ ይልክላችኋል ያንን ፖስታ ደግሞ ምንድነው ፒናት ቬሪፊኬሽን ፒናት ወደ 6 ዲጂት የምትሆን ፒናትና እሷን እንድታስገቡ ጉግል አድሰንስ ይጠይቃችኋል ያው ሞር ኮንተንት ክሬተር መሆን የምትፈልጉ ካላችሁ ዩቲዩብ ላይ ቪዲዮ መስራት የምትፈልጉ ካላችሁ ፕሮሰሱን ሃይላይቱን ልንገራችሁ ብዬ ነውና ጉግል የምትኖሩበትን ሀገር ማወቅ ስለሚፈልግ የምትኖሩበት ሀገር አድሬሳችሁ ላይ ፖስታ ይልክላችኋል ፖስታውን ደግሞ እሷን ቁጥር ወደ ጉግል አድሰንስ አካውንታችሁ ስታስገቧት ነው አካውንታችሁ አክቲቭሊ ገንዘብ መስራት የሚጀምረው ማለት ነው ሰው ያችን ካስገባችሁ በኋላ ቬሪፋይ እንድታደርጉለት ይጠይቃል እሱም ደግሞ አይደንቲቲ ቬሪፊኬሽን ይባላል አይደንቲቲ ቬሪፊኬሽን ደግሞ ኮንተንት የምትሰሩት ቪዲዮን የምትሰሩት ሪል እናንተ መሆናችሁን ማወቅ ስለሚፈልግ ቬሪፋይ እንድታደርጉ ጉግል አድሰንስ ይጠይቃችኋል በተለያዩ አማራጮች በድራይቪንግ ላይሰንስ ሊሆን ይችላል በመንጃ ፍቃድ ማለት ነው በፓስፖርት ሊሆን ይችላል በናሽናል አይዲ ሊሆን ይችላል በእንደዚህ አይነት አማካኝነት በመትኖሩበት ሀገር ቬሪፋይ ማድረግ አለባችሁ ግን እዚህ ጋር ደግሞ ማወቅ ያለባችሁ ነገር ኢትዮጵያ ውስጥ የምትኖሩ ካላችሁ ቬሪፋይ የምታደርጉት ጉግል አድሰንስ አካውንታችሁን በፓስፖርት ብቻ ነው በጣም ብዙ ሰዎች በናሽናል አይዲ አይደንቲቲ ቬሪፊኬሽን የጉግል አድሰንስ ሞክረው ሪጀክት ተደርጎባቸዋል በድራይቪንግ ላይሰንስ ሞክረው ሪጀክት ተደርጎባቸዋልና እርግጠኛ መሆን ያለባችሁ አይደንቲቲ ቬሪፊኬሽን ማድረግ የምትችሉት ጉግል አድሰንስ ላይ በፓስፖርት አማካኝነት ብቻ ነው ሰው እነዚህን አሁን ያልኳችሁ ነገሮች ካሟላችሁ በኋላ ደግሞ ሌላ ማወቅ ያለባችሁ ነገር ዩቲዩብ የሚከፍላችሁ በጉግል አድሰንስ አማካኝነት ነው ተባብለናልና ጉግል አድሰንስ አካውንታችሁ ላይ ብሩን የሚያስገባው በወሩ በ21 ነው አሁን ለምሳሌ ላስት ወር ላይ የሰራሁት ያለፈው ወር ላይ የሰራሁት ቪዲዮ ላይ የሰራሁት ገንዘብ $100 ቲሪሾልዱን ካለፈ በኋላ ጉግል አድሰንስ ያለፈው ወሩን በዚህኛው ወር አሁን ባለሁበት ወር ላይ በ21 ነው የሚያስገባልኝ ገንዘቡን ሶ በዚህ አይነት አማካኝነት ነው ዩቲዩብ ላይ ገንዘብ ጀነሬት የምታደርጉት ማለት ነው I think ግልጽ ነው ብያስባለሁኝ ግራ ይገባችሁ ነገር ካለ ኮሜንት ላይ ጻፉልኝ ወይም ደግሞ እዚህ በመታዩት ስክሪን ላይ ቴሌግራም አካውንት ላይ እኔን ፐርሰናሊ ማውራት ትችላላችሁ ማለት ነው ለዚህ ቻናል አዲስ ከሆናችሁ አቤኔዘር ባላለኝ በድጋሚ ሰብስክራይብ ማድረጋችሁ እንዳትረሱ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ